ተመልሻለሁ ቤተሰብ እንግዲህ ፓርት 1 ላይና ፓርት 2 ላይ አርቲክል 20 ወይም የመኖሪያ ፈቃድ ቁጥር 20ን በተመለከተ ሰፋ ያለ ማብራሪያ ሰጥቼበታለሁኝ። ዛሬም በድጋሚ ተመልሻለሁኝ። አርቲክል 20 ወይም 20 የመኖሪያ ፈቃድ የምንለው በቤት ውስጥ ስራ ወይም በቤት ሰራተኝነት ተሰማርተን ለምንኖር የተሰጠ የመኖሪያ ፈቃድ ቁጥር እንደሆነ ባለፈው አስረድቻችኋለሁኝ። ይህንን የቤት ውስጥ የመኖሪያ ፈቃድ ቁጥር ወደ ውጭ መቀየር ይቻላል ወይ ለሚለው ባለፈው ማብራሪያ ሰጥቻለሁ። አዎ ይቻላል። ነገር ግን የዚህ ሀገር ህግ በሚያወጣልን አዋጅ መሰረት ከ20 ወደ 18 ወይም ከቤት ውስጥ ወደ ውጭ ወደ ካምፓኒ እንድንቀይር በሚወጣልን ህግ መሰረት ቀኑኑን ወይም ህጉን ጠብቀን ነው ይሄን መኖሪያ ፈቃድ ትራንስፈር የምናደርገው ወይም የምንቀይረው። ነገር ግን ይሄን መኖሪያ ፈቃድ ለመቀየር የአሰሪዎቻችን ፈቃድ ስለሚያስፈልግ እነሱ ሙሉ በሙሉ ይሄንን ፈቃድ ካልሰጡን መቀየር አንችልም። የነሱ ሙሉ ፈቃደኝነት ያስፈልጋል ማለት ነው። ተራ ቁጥር 2 ጥያቄ ከ10 አመት በላይ ያገለገልን ዜጎች እንዴት ነው የአገልግሎት መቀበል የምንችለው የሚል ጥያቄ ነው። ከ10 አመት በላይ 10 አመት 14 አመት 15 አመት ሰው ቤት ውስጥ አገልግላችሁ የአገልግሎት እንዴት ነው መቀበል የምንችለው ላላችሁ ኢትዮጵያውያኖች ቀጥታ ወደ ኤምባሲ ትሄዳላችሁ። ኤምባሲ ለሚመለከተው አካል ይሄን ያክል አመት በአንድ ቤት ውስጥ አገልግያለሁኝ የአገልግሎት መቀበል እፈልጋለሁ የሚል ጥያቄ ነው የምታቀርቡት። ልክ እነሱ ይሄንን ጥያቄያችሁን ተቀብለው አማላ መንዝሊያ ወይም የቤት ሰራተኞችን ወክሎ የሚከራከር የህግ አካል አለ። እዛ ቦታ ላይ ይወስዳችኋል። እናንተ ከአሰሪና ሰራተኛ አቅድል አመል ወይም የአሰሪና ሰራተኛ ውል እጃችሁ ላይ ስለሌለ ግዴታ ተከራክራችሁ ይሄንን የአገልግሎት ማግኘት የምትችሉት። ስለዚህ አማላ መንዝሊያ ይወስዷችኋል። ከዛን በኋላ ተከራክራችሁ የአገልግሎት ማግኘት ትችላላችሁ። አንዲት ሴት ሰው ቤት ውስጥ እየሰራች ቀጥታ ኤምባሲ ደርሳ ስለተመለሰች ብቻ የአገልግሎት ማግኘት ትችላለች አይደለም። ክርክር አለው። ይሄ አማላ መንዝሊያ የሚባል ቦታ አኮሞዴሽን ስላለው እዛ አኮሞዴሽን ላይ ቁጭ ብላችሁ በህግ ተከራክራችሁ የአገልግሎት ማግኘት ትችላላችሁ። ሶስተኛ ጥያቄ የይቅርታ ጊዜ ይመጣል ወይም አፉ ይመጣል የሚል ነው። የይቅርታ ጊዜ እንግዲህ በዚህ አመት ምናልባት ያየሩ ሁኔታ ከተስተካከለ ወይም አሁን ያሉበት ችግር ካለቀ ምናልባት ሊመጣ ይችላል። አፉ ወይም ይቅርታ ሲመጣ መልእክቱን ወደናንተ ይዤ እመጣለሁ ማለት ነው። አራተኛ ከ20 ወደ 18 ብንቀይር ውጭ ያለውንና ውስጥ ያለውን ነገር ወይም ውጭ ብንሰራ ነው የሚሻለው ወይስ ውስጥ ብንሰራ ነው ቤት ውስጥ ብንሰራ ነው የሚሻለው የሚል ጥያቄ መጥቷል። እንደኔ ብዙ የሥራ ልምድ የሌላችሁ እድሜያችሁ ትንሽ ገፋ ያለ በሰው ቤት ውስጥ አገልግላችሁ ወደ ሀገር በሰላም ብትገቡ ይሻላል። ነገር ግን ወጣቱ ጄኔሬሽን ይህንን እድል ተጠቅሞ እኔን ራሴን ምሳሌ መውሰድ እችላለሁ ማለት ነው። ማናችንም ከሰው ቤት ስራ ተነስተን ነው ዛሬ ያለንበት ቦታ ላይ የደረስነው። እንኳን አይደለም በውጭ ካምፓኒ ላይ ተቀጥሮ መስራት አስመጭና ላኪ እንዲሁም የራስን ካምፓኒ ከፍቶ መኖር የሚቻልበት ሀገር ነው። ይሄ ሀገር ትግስት ይፈልጋል። በትግስት በጸባይ ህጉን በማጥናት መብትና ግዴታችንን በማወቅ ከ20 ወደ 18 ቀይራችሁ የተሻለ ቦታ ላይ መድረስ ትችላላችሁ። ነገር ግን ስትወጡ ምንድነው ማድረግ ያለባችሁ? ከአለባበሳችሁ ጀምሮ ፕሮቶኮላችሁን መጠበቅ፣ በምን የሥራ ዘርፍ መሰማራት ያስፈልጋል ወይም አለብኝ የሚለውን ነገር ደግሞ በደንብ ማወቅ ያስፈልጋል ማለት ነው። ቤት ውስጥ ብንሰራ ይሻላል ወይስ ውጭ ብንሰራ ይሻላል ለሚለው ደግሞ በሚቀጥለው ቪዲዮ አርቲክል 18 በተመለከተ ይዤ እመጣለሁ ማለት ነው። ሌላው የኮሚኒቲ ስልክ ቁጥር ለምን አላስቀምጥሽልንም? ቁጥር አስቀምጣለሁ ብለሽ ነበር ብላችሁ ለጠየቃችሁኝ እህቶች ወንድሞች፣ ኩዌት ለምትገኙ የኢትዮጵያ ኮሚኒቲ በኩዌት ቁጥር ነው ይሄ 50111627 በዚህ ቁጥር በስራ ሰዓት በመደወል የኢትዮጵያ ኮሚኒቲን ማግኘት ይቻላል። እነሱ የእናንተን ጉዳይ ወደ ኤምባሲ ያደርሱላችኋል ማለት ነው። መልካም እድል። አመሰግናለሁ።